ዛሬም ማሳያችሁ ስታተስ ነው ማዕረግ ነው በህይወት መንገድ ላይ ስኬታማ ስትሆኑ ለራሳችሁ የምትሰጡት ውዱን ስጦታ ላሳያችሁ ተከተሉ እንግዲህ ዛሬ የምንገኘው ሴሚሲ አካባቢ የራሱ የሆነ ሴኩሪቲ የሆነ ኮምፓውንድ የሆነ ግቢ ውስጥ ነው የምንገኘው በጣም አስተማማኝ ጥበቃና ሁሉም አይነት መሰረተ ልማት በደንብ የተሟላለት በጣም ሰላማዊ ግቢ ውስጥ ነው የምንገኘው ይዤላችሁ የመጣሁት 500 ካሬ በጣም ሰፊ G+2 ቤት ለሽያጭ ነው ይዘንላችሁ የመጣ ነው ይህ ቤት እንግዲህ የራሱ የሆነ አስተማማኝ ጥበቃ አለው ኮምፓውንድ ነው ቤቱ ደግሞ ዛሬ የምንመለከተው ቤት ውስጡ 5 መኝታ ቤቶችን ሁሉም መኝታ ቤቶች የየራሳቸው ሆነ መታጠቢያ ባዝሩም ያላቸው ሲሆን እንዲሁም ደግሞ የስቲም ቦታ የገንዳ የተለያዩ መሰረታዊ የምንላቸውን አገልግሎቶች እናገኝበታለን ከግቢው ስንጀምር እንግዲህ ቀለል ያሉ መኪኖችን እስከ 4-5 መኪኖች ድረስ ማስቆም የሚችል ነው የራሱ የሆነ ግሪን ኤሪያ ጋርደን አለው ሌላው ወደ ሳሎን ገብተን ዋናውን ቤት የምንመለከት ይሆናል የሆነ የንጉሳውያን ተች ያለው ኑሮ መኖር የምትፈልጉ ሰዎች ካላችሁ ይሄ ቤት የእውነት ነው የምላችሁ ትክክለኛው ቤት ነው ገና ስንገባ ጀምሮ እንግዲህ እቺን የመሰለሽ ኮሪደር እናገኛለን ሚኒ ሳሎን አለን ሚኒ ሳሎናችን ይሄን ይመስላል በጣም ናቹራል ላይ ታገኛለሽ ቀለል ያለ ነው እዚህ ጋር ደግሞ ውጪ ላይ ሳሎን ውስጥ ቁጭ ብለን ግሪን ኤሪያውን እያየን ጋርደኑን እያየን ጥሩ ጊዜ ማሳለፍ የምንችልበት አይነት ቤት ነው አፕስቴር መውጣት ለማይችሉ ምናልባት ደግሞ እድሜያቸው ገፋ ላለ ቤተሰቦቻችን የሚሆን ሰፊ መኝታ ቤት እናገኛለን መኝታ ቤቱ ይሄንን ይመስላል ሰፊ ነው የራሱ የሆነ መታጠቢያ አለው ይሄኛው እንግዲህ ከሁሉም መኝታ ቤቶች በጣም ሰፊ የሆነ የራሱ የሆነ ቲም አለው ገንዳ አለው ሬን ሻወር አለው በጣም አሪፍ የሚባል ስፋት ያለው ነው የፈለግነውን ነገር እዚህ ማካሄድ እንችላለን ጥሩ ጊዜ ማሳለፍ ይቻላል ስቲም ሳውና አለው በጣም ቆንጆ ቤት ነው ሌላው አፕስቴር ላይ ያሉትን ክላሶች እንመለከታለን እንደምታዩት ደረጃው ራሱ በጣም ናቹራል የሆነ ተች ያለው በእንጨት የተሰራ ጠንካራ አይነት ቤት ነው እንግዲህ ወደ ዋናው ሳሎናችን እየመጣን ነው በጣም ሃይ ሲሊንግ ነው በእንጨት የተሰራ ናቹራል ተች ያለው ቆንጆ ሳሎን ውስጥ መኖር የምትፈልጉ ሰዎች ምናልባት ትክክለኛው ምርጫችሁ ነው እንደምትመለከቱት በጣም ሰፊ ቀለል ያለ ሳሎን ያለ ብትሉም ብታድሩ የሚሆነ የማይሰለች አይነት ነገር አለ አይደል በጣም ብራይት ነው ስታይሉ በጣም ደስ ይላል የበፊት ይሄ የንጉሳውያን አይነት ስታይል ያለው ቤት ነው ሳሎናችን ኦፕን ኪችን አለው ሊቪንግ እና ዳይኒንግ ይሄንን ይመስላል እቺ ኦፕን ኪችናችን ነች ምንም አይነት ሰፎኬሽን አይኖርም ምክንያቱም ናቹራል ላይት ያገኛል በዚህ በኩልም በሩ ክፍት ነው ሳከር አለው ራሱን ችሎ ሳከር የተገጠመለት ነው በዚሁ ደግሞ ክሎዝድ ኪችን ትራዲሽናል ኪችናችንን እናገኘዋለን በተለይም ደግሞ ሴቶች ቤት ለመግዛት ሲያስቡ መጀመሪያ የሚመለከቱት ሰፋ ያለ ኪችን እንደልባቸው ተንቀሳቅሰው የተለያዩ ስራዎችን መስራት እንዲችሉ የሚያገለግላቸው ኪችን ነው ሰፊ ነው የራሱ የሆነ ሳከር ተገጥሞለታል መስኮቶች አሉ በጣም ናቹራል ላይት አለው በዛ ላይ ብራይት ነው በጣም ምንም አይነት ሰፎኬሽን አይኖርም ሌላው የዚህ ቤት አንዱ ትልቁ ኳሊቲ እንግዲህ እንደምታውቁት ወደ ኪችን የሚገቡ እቃዎች በጀርባ በኩል የራሳቸው አክሰስ አላቸው በዚህ ጋር በኋላ ወርደን የምናየው ነው የሚሆነው ወደ ሰርቪስ እና የሰራተኛ ማደሪያ የላውንደሪ ሩሞችን እታች እናገኛቸዋለን እዚህ አካባቢ ደግሞ እንደምትመለከቱት ይሄን የመሰለ ፍሪ ስፔስ እናገኛለን ለተለያየ አገልግሎት ልንጠቀምበት እንችላለን ከኪችን ጋር በተያያዘ የተለያዩ ነገሮችን ስጥ ማስጣት ምናምን የሚሉት ነገር አለ ሴቶች እሱን ነገር እዚህ ማከናወን እንችላለን እንደምታዩት ሰፋ ያለ ቀለል ያለ ስፔስ አለ በዚሁ ደግሞ ወደ ግሪን ኤሪያ ወደ ጋርደን በዚሁ መሄድ እንችላለን እውነት ለመናገር መንፈስን የሚያድስ የሆነ ካልም የሆነ ጸጥ ያለ ትክክለኛ የመኖሪያ አይነት ተች ያለው ቤት ነው ይሄንን የወፎቹን ጫጫታ አትክልቶቹን እየተመለከትን ራሱ የተወሰነ ሪሊፍ የምናደርገው ነገር አለ ከመኖሪያ ቤትነቱ በተጨማሪ ደግሞ እንደ ሪክሬሽን ጥሩ አየር እየተቀበልን ጥሩ ጊዜ የምናሳልፍበት ነው እንደነገርኳችሁ ቤቱ G+2 ነው 5 መኝታ ቤቶች አሉት ዋናው ቤት ላይ 5 መኝታ ቤት እያንዳንዳቸው የራሳቸው ሆነ ሻወር ሽንት ቤት መታጠቢያ
አላቸው። ሌላው አስተማማኝ ጥበቃ አለ። ካሜራ ሴኩሪቲ ከግቢው የኮምፓውንድ ሴኩሪቲ በተጨማሪ እዚሁ ጋር ራሱ ስትመለከቱት በጣም አስተማማኝ በሆነ መንገድ የተሰሩ የሽቦ የዴንጀር መከላከያዎች አሉ። ወደ ሳሎናችን ተመልሰናል። በጣም ነው የወደድኩት። በረንዳውን በዚህ በኩል ሁላ አክሰስ የምናደርግበት አጋጣሚዎች አሉ። ወጥተን መናፈስ ብንፈልግ ምንም አይነት መብራትን ባናበራ ቤቱ ሁሌም ቢሆን እንደዚህ አይነት የተፈጥሮ ብርሃን በደንብ ያገኛል። ቅልል ያለ ዘመናዊ ከዘመናት በፊት የቀደመ አሰራር ዲዛይኑ እኔ በጣም ፐርሰናል የወደድኩት ደግሞ ይሄ የእንጨት ተች መኖሩን ሲሊንጉን በጣም ነው የወደድኩት። ያምራል። ብዙ የተብለጨለጩ ነገሮች አሁን ላይ ያን ያለ እንትን አይደሉም፣ የሚሰለቹ ናቸው። ይሄ ግን እንደምትመለከቱት በጣም ሰፊ ነው። እዛ ላይ የእንጨት ማቴሪያል መጠቀማቸው ቤቱን ቶሎ እንዳንሰለቸው ያደርጋል። እዚህ ጋር ሰፊ የሆነ ባልከኒ እናገኛለን። ጠዋት ጠዋት እንግዲህ እዚህ ጋር ቁጭ ብሎ ፀሐይ መሞቅ፣ አየር መቀበል፣ ቁጭ ብለን ደግሞ መጽሐፍቶችን ማንበብ እንችላለን። በጣም ደስ የሚል ኮምፓውንድ ነው። እዚህ ፈርስት ፍሎሩ ላይ እንደወጣን አንድ መኝታ ቤት እዚህ ጋር እናገኛለን። ሰፋ ያለ መኝታ ቤት ይህን ይመስላል። መኝታ ቤታችን በጣም ትልቅ አልጋ በስነ ስርዓት ማስቀመጥ የሚችል ነው። ናቹራል ተች አለው። ከስር እንደምትመለከቱት እንጨት ነው። ሌላው እዚህ ጋር የጋራ ሻወር ሽንት ቤት እናገኛለን። ሳሎኑ እዛ ጋር እንደመሆኑ መጠን ሰዎች እጃቸውን መታጠብ ቢያስፈልጋቸው፣ ሽንት ቤት መጠቀም ቢያስፈልጋቸው እዚህ ጋር መጥተው ይጠቀማሉ። ያችኛዋ እቺ ስለተዘጋሽ ነው እንጂ ቅድም ያየነው ክሎዝድ ኪችን ትራዲሽናል ኪችኑ በዚህ በሳሎኑ በኩል አክሰስ እናደርገዋለን። የተለያዩ ምግቦች ምናምን ተሰራርተው ወደ ሳሎኑ በዚህ መልኩ መምጣት ይችላሉ። እንግዲህ ይሄ የመጨረሻው ፍሎር ወይም ሁለተኛው ፎቅ ላይ ነው የምንገኘው። አብዛኛዎቹ መኝታ ቤቶች እዚህኛው ፍሎር ላይ ነው የሚገኙት፣ ማስተር ቤድሩምን ጨምሮ ማለት ነው። ከማስተር ቤድሩም እንደወጣችሁ እዚህ ጋር ሳሎኑን በዚህ መልኩ ወርታችሁ የምትመለከቱበት ሁኔታም አለ። ከመኖሪያ ቤትነቱ በዘለለ እንደ ሙዚየም አይነት ስታይል ያለው ቤት ነው። በጣም ደስ ይላል። እስኪ ማስተር ቤድሩማችን ደግሞ ምን ይመስላል ውስጡን ገብተን የምንመለከት ይሆናል። ዋው ዋው ከማለት ውጭ ምንም አይነት አማራጭ አልነበረንም። በጣም ጽድት ያለ ነው። በስማ እና ፊት ለፊት የምትመለከቱት የግቢያችሁን ኮምፓውንድ ታያላችሁ። ማስተር ቤድሩማችሁን ገለጥ እንዳደረጋችሁ ጠዋት ይህን የመሰለ የተፈጥሮ ብርሃን ፀሐይ ይቀበላችኋል። የጠዋት ፀሐይ። አልጋው እንደምታዩት በጣም ትልቅ ነው። ከሜትር ከ80 በላይ ነው። ደስ የሚል በቃ ከቤቱ ጋር የሚሄድ ግሬስ ያለው ፋንሲ የሆነ አልጋ ነው። እናንተም ደግሞ በራሳችሁ ተች እንደዚህ መጠቀም ትችላላችሁ። ውስጥ ስንገባ ማስተር ቤድሩሙ የራሱ የሆነ ድሬሲንግ ስፔስ አለው። መስኮት አለው። እንደዚህ የራሱ የሆነ ናቹራል ላይት የሚያገኝ ይሄ የድሬሲንግ ስፔሳችን ነው። ሳጥኑ ለማወራም ላባወራም በቂ ተደርጎ የተሰራ ነው በሁለቱም ሳይድ። ይሄ ባዝሩማችን ነው። እዚህ ጋር መጠነኛ የሆነ ገንዳ እናገኛለን። ሽንት ቤት መጠቀሚያ፣ ሬን ሻወር አስፈላጊ ከሆነ ደግሞ እዚህ ጋር ሬን ሻወር እናገኛለን። እጅ መታጠቢያ፣ መስታወት ማየት ብንፈልግ እንዲህ በምታዩት መልኩ ጽድት ያለ መስታወትም ተገጥሞለታል። ማስተር ቤድሩሙ እጅግ በጣም ያምራል። ቆንጆ ቤት ነው። ሌላው ከማስተር ቤድሩማችን በዚህ ጋር ራሱ ወክ አድርገን ባልከኒ፣ የራሱ የሆነ ባልከኒ ያለው ይህን የመሰለ እይታ እያየን ቤታችንን ኢንጆይ ልናደርገው እንችላለን። እስኪ ወደ ሌሎቹ እና ወደ ቀጣዮቹ ክፍሎች ቶሎ ቶሎ እናምራ። እንግዲህ ከማስተር ቤድሩሙ ጋር እዚህ ጋር 2 መኝታ ቤቶች እናገኛለን። በድምሩ 3 መኝታ ቤቶች እዚህ ፍሎር ላይ ያሉን ማለት ነው። እንደነገርኳችሁ ሁሉም የየራሳቸው የሆነ መታጠቢያ ያላቸው፣ በቂ የሆነ የተፈጥሮ ብርሃን ያገኛሉ። በጣም ሰፋፊ ክፍሎች ናቸው። ልክ እንደ ማስተር ቤድሩሙ የራሱ የሆነ መታጠቢያ ያለው፣ እዚህ ጋር ደግሞ ሬን ሻወር ራሱን ችሎ የቁም ሻወር አለው። ችኛዋ ሶስተኛዋ እዚህ ጋር የምናገኛት መኝታ ቤታችን ነች። እንደገባን የራሱ የሆነ ሻወር ሽንት ቤት አለው። በተጨማሪ
እንደዚህ ቀለል ያለ መኝታ ቤት በጣም ናቹራል ላይት የሚያገኝ ደስ የሚል ቆንጆ ቤት እናገኛለን። እንግዲህ ከሞላ ጎደል ቤቱ ይህን ይመስላል። በተጨማሪ ደግሞ እታች ወርደን ሰርቪስ ፓርቱ ላይ ያሉትን 3 ሰርቪሶች አሉ። ሁለቱ የሰራተኛ ማረፊያ ሲሆኑ አንደኛዋ ደግሞ የላውንደሪ እና የመተኮሻ ክፍል ነች። እስኪ እነሱን አይታየት አድርገን እንመለሳለን። አንድ ግን በጣም የተመቸኝ ነገር ምንድነው እንደነዚህ አይነት ቤቶችን የማግኘት እድላችን በጣም አናሳ ነው። ምክንያቱም እነዚህ ለቢዝነስ ተብለው ለንግድ ተብለው የሚሰሩ ቤቶች አይደሉም። በትክክልም ለመኖር ተብለው የተሰሩ ቤቶች ናቸው እና የተጠቀሟቸው ማቴሪያሎችም በጣም ኳሊቲ ማቴሪያሎች ናቸው። የይድረስ የተሰሩ ቤቶች እንዳልሆኑ እንግዲህ አይን አይቶ ልብ ይፈርዳል። በጣም ኳሊቲ ማቴሪያል እንደተጠቀሙ በብዙ መንገድ ማየት ይቻላል። ግቢያችን ያው ቅድም እናሳየናችሁ እንደዚህ ሰፋ ያለ ነው። የልብስ ማስጫ ገመዶች እዚህ ይኖራሉ። የውጭ ሀገር ስታይል ያለው በጣም ፋንሲ ጽድት ያለ ቤት ነው እያየን ያለ ነው። እስኪ ከጀርባ ደግሞ ያሉትን የሰርቪስ ኳርተሮች እንመለከታለን። እቺ የልብስ ማጠቢያ ቦታ አንዳንድ ስራዎች ለመስራት ነው። እዚህ ጋር የምናገኛት ደግሞ ላሉት ሰራተኞቻችን የሽንት ቤት የባዝሩም አገልግሎት መስጫ ነው። እነዚያው ለጊዜው ሎክድ ስለሆኑ ነው። ሁለቱ ግን ተመሳሳይ ሳይዝ ነው ያላቸው። 3 ሰርቪሶች አሉ። የላውንደሪ ሩም ያልኳችሁ መተኮሻው ይሄ ነው። ቀጣይ የተዘጉት ሁለቱ ክላሶች ግን ከዚህኛው አሁን ካሳየዋችሁ ሰፋ ያሉ ናቸው። እነዚህ ለሰራተኞቹ ማረፊያ 2 ሰራተኛ ምናምን ካለ አንዳንድ ሰተናቸው ጥሩ እነሱም ደግሞ መኝታ ቤታቸውን ሰፋ አድርገን ለቀቅ አድርገን ጥሩ አገልግሎት ስንሰጣቸው እነሱም እኛም በዛው ልክ ያገለግሉናል ማለት ነው። እንግዲህ ለማስታወስ ያክል ዛሬ የምንገኘው ሴሚሲ አካባቢ የራሱ የሆነ ሴኪዩርድ ኮምፓውንድ የሆነ ግቢ ውስጥ ነው። 500 ካሬ ስፋት ያለው ግቢ ነው። በግምት እንግዲህ 5 መኪኖችን ደልቀቅ አድርጎ ማቆም የሚችል ነው። የራሱ የሆነ ጋርደን ያለው ቆንጆ ጂ+2 ቤት ነው ይዘንላችሁ የመጣ ነው ያስጎበኘናችሁ። የዚህ ቤት ዋጋ 2 ሚሊዮን ብር ይባላል። ቀርባችሁ ግን መደራደር ትችላላችሁ። ለድርድር ክፍት ነን። በባንክም ሆነ በካሽ አማራጭ ይህንን ቤት እንሸጠዋለን። ሌላው በጣም የምነግራችሁ ነገር እንደዚህ አይነት ቤቶችን የማግኘት እድላችን እጅግ በጣም ዝቅተኛ ነው። ምክንያቱም ሴኪዩርድ ከመሆናቸውን በተጨማሪ ደግሞ ኮምፓውንድነታቸውን የተሰሩበት ማቴሪያል የቤቶቹ ዲዛይን የማይደገም አይነት ነው። ልክ እንደ ቅርስ አይነት ነገር ነው ለትውልድም የሚተላለፍ እና ይህንን ቤት መግዛት የምትፈልጉ ሰዎች ስልካችንን ባዮ ላይ ታገኛላችሁ። መልካም ጊዜ